ልጅቷ ስትስቅ አንተን ትመስላለች። አንተም እኮ ስትስቅ ታምራለህ፣ በጣም ታምራለች። እንዳንተ ቆንጆ ነች። ስትስቅ በተለይ አንተን ነው የምትመስለው። ስለዚህ ለእሷ ነው እንዲህ የገዛላት ይህንን ስጦታ። ልጃችን እኮ ልጅህ ፌመስ ነች፣ ፌመስ ነች። ጉድ 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 ጉድ! ውድ ሀገሬ ልጆች ኢትዮጵያውያን ጉድ እኮ ነው። ብሩኬ ተጃጃለ፣ ብሩኬ ተጃጃለ፣ ተጃጃሉብን። እንዲህ ጉድ እኮ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ሀገሬ ልጆች ኢትዮጵያውያን፣ ኤርትራውያን እንዴት ናችሁ? ሰላም ናችሁ? እኔ ጋር ሁሉ ሰላም ነው አልሐምዱሊላህ ረቢል ዓለሚን። ውድ ሀገሬ ልጆች በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ብዝዝት ይበልልኝ። ለቤት አዲስ የሆናችሁ ሰብስክራይብ፣ ላይክ በማድረግ ቤተሰብ ሆኖ ላለው ወዶችዬ። ጉድ እኮ ነው፣ ጉድ እኮ ነው። ጉድ ያለው ገንፎ አድሮ ይፋጃል ይላል የሀገሬ ሰው። እንዲህ ብሩኬ ለህፃኗ ሰርፕራይዝ አደረጋት። ይችን የምታክል ሳይክል ገዝቶ ጫማ ገዝቶ፣ አረ ምን ጉድ ነው? ጉድ ማለት አሁን ነው። የሀገሬ ሰው ተጫወቱብን። እንዴ ጭራሽ ሀይሚ ምን ነካሽ? የኔ ውድ እህት አይኖ ታፈቅረዋለሽ፣ ታከብረዋለሽ፣ ትወጂዋለሽ። አዎ ግን መንገድ እየለቀቅሽ ነው፣ መንገድ እየለቀቅሽ ነው ሀይሚ። ላኢላሃ ኢለላህ ጉድ እኮ ነው። እንዴ ልጅቷ እኮ ፌመስ ነች። የኔ ጠንካራ የኔ ባለ ጡንቻ ባል ልጅህ እኮ ፌመስ ነች ማለት ምን ማለት ነው? በቃ አምናችኋል ማለት ነው እኮ። አምናችኋል፣ ልጅቷን የብሩኬ እንደሆነች አምናችሁ ሁለታችሁም ተቀብላችኋል እኮ ማለት ነው። አመናችሁበት እንዴ! ጭራሽ ሰርፕራይዝ ብሎ ሳይክል ይዞላት ይችን የምታክል ልጅ። እሺ ሰርፕራይዙን እሺ ግዛ አድርግ። እንዴት ነው ነገሩ? እንዴት ነው ነገሩ? ምን ስትል ነበረ? ምን ስትባባሉ ነበረ? አረ ጉድ ነው ውድ ሀገሬ ልጆች። ብሩኬ ተጃጃልክ። ነገሩ ምን አንተ ብቻ፣ ምን አንተ ብቻ። ሀይሚም ተጃጅላለች። ሀሰንማ እውነቱን ነው ቀባብቶታል። አንቺም ሳትቀባቢ አትቀሪም። አንቺም ከጽዋው ጠጥተሻል ማለት ነው። ወይዘሪት ሀይሚ፣ ሀይሚዬ ራስሽን ጠብቂ፣ ወደ ራስሽ ተመለሽ። እንዴ ጭራሽ እኔ እኮ እናንተ ሁለታችሁ ስትስማሙልኝ ደስ ይለኛል። ባትጣሉ ባትጨቃጨቁ እኔ በጣም ደስ ይለኛል። ይቺ ህፃን ልጅ ምንም አታውቅም። ምን ማለት ነው? ይቅርታ ተባባሉ፣ ሁለታችሁ ይቅርታ ይባባሉ። ግን ሀይሚ ፊት አትስጫት፣ ለዩ ፊት አትስጫት። እንዴ ብሩክ ወዴት እና ወዴት እየሄድክ ነው? በአንድ ምላስ ስንት ነገር ነው የምታወራው? አረ ተጃጃልክ፣ ወላሂ ተጃጃልክ ብሩኬ። እንዴ እኔማ የሆነ ነገር በውስጤ የሚነግረኝ ነገር አለ። ምክንያቱም ብሩኬ አውቆ ነው። ልጅቷ የራሱ ልጅ ነች። አዎ ልጅቷ የራሱ ልጅ ነች። ምክንያቱም ሀይሚ ፊት እንደዚህ አይልም። ባለፈውም እኛ ሌላ ነገር ሲል ዝም የተባለው አውቆ ነው የሆነ ነገር ብለን ነበር። አሁን ግን ጭራሽ ብሎ ሀይሚም ልጅቷ ህፃኗ ስትስቅ አንተን ነው የምትመስለው ብላ ወረፍ። ጉድ ጉድ! ሀይሚ ወደ ራሽ ተመለሽ እህቴ። እንኳን እንደዚህ ብለሻት እዩ ዙሪያሽን እየዞረች እየተከታተለችሽ ነው። ዙሪያሽን እሷ ለአንቺ ጉድጓድ እየቆፈረችልሽ ነው። አንቺ ደግሞ አዎ እንደዚህ ብሎ ትያለሽ። እንዴ ምን ጉድ ነው? ወላሂ ተጫወቱብን፣ ተጫወቱብን ውድ ሀገሬ ልጆች። እንዴ ብሩኬማ ልጅቱ በስነ ስርዓት የሱ ልጅ ነች። የሱ ልጅ ባትሆን የሆነ ነገር ወይ እዩ የሆነ ነገር አስነክታው የሆነ ክፍል ውስጥ ገብተው ነገር ፈጽመዋል። ከዛ በኋላ ቅንጥስ ብሎ ነው ወደ ሀይሚ ሄደው ነው የምለው። ምክንያቱም
ከአንዳይሉ 2-3 ጊዜ ህፃኗን በቃ እዩ ምን ትስለው ልቡ ትርክክ እያለ ወደ እዩ እየሄደ እንዴ ልጅቷን ሲያቅፋት እንዴት እንደሚሆን ውዶቼ፣ እንዴ ልጅቷን እኮ ሲያቅፋት እንዴት እንደሚሆን እንዴ ጉድ እኮ ነው። እኔ የፈለገ ህፃን ልጅ በወድ ልጄ ካልሆነች ወይ የወድ ጓደኛ ወይ ምናምን ካልሆነች እንደዚህ ሰፍ ብዬ እንደዚህ አልልም። እመኑኝ ልጅቷ የብሩኬ ነች። ምክንያቱም ውድ ሀገሬ ልጆች ወንድ እኮ ውሻ ነው። ወንድ እኮ ውሻ ነው። ማንንም እኮ አይታመንም እንዴ ውሻ ነው ወንድ ልጅ። እንዴት እንደሚያደርገው አታውም እንዴ? እኔ እንደውም ሌላ ነገር መስሎኝ ነበር፣ ግን ወላሂ የሆነ ነገር አለ ብሩኬ ከእዩ ጋር በስነ ስርዓት እንደዛማ ብሏል። እንደዚህ አድርገዋል። ልጅቷ የሱ ልጅ ነች። ምክንያቱም የሚያደርገው ነገር በሙሉ በቃ እንትን ብሎበት ሃይሚንም አሳምኗታል። እንዴ አላያችሁም እንዴ? እናንተ ሁለታችሁ ተደሰቱ፣ እናንተ ሁለታችሁ አትጨቃጨቁብኝ፣ ይቅርታ ተባባሉ አለ እኮ። ይሄ ማለት ምንድነው? በቃ የሆነ ነገር እንዳለ በግልጽ ያስታውቃል። ሃይሚን አሳምኗታል። ውዶችዬ። ሃይሚ ልብሽ ድጋሚ እንዳይሰበር ሃይሚ። ምክንያቱም ብሩኬ የሚያደርጋቸው ነገሮች በሙሉ አሁን እየተሳሳተ ነው። ወንድን ቀብሮ ማመን ነው ሲባል ነበር። እውነት ነው። ወንድን ቀብሮ ማመን ነው ውዶቼ። ብሩኬ ተሳሳተ። እንዲህ ጉድ እኮ ነው። የማይሆን ነገር እያደረገን ያለው። እሺ ልጅቷንስ የሆነ ነገር ይሆን ያድርግ፣ ግን ጭራሽ የሚያወራው ነገር በሙሉ እኔ ትናንትና እኮ ለሐሰን ሲያወራው ምን ሲለው የሆነ ነገር ሚስጥር ዝም ብሎ እያመለጠው እያወራ ነበረ። ጭራሽ ብሎ ዛሬ በቃ ፍርጥርጥ አድርጎ ልጅቷ ስስቅኔ ነው ምናምን አንተን ላኢላሃ ኢለላ ጉድ ነው እንጂ። ኧረ በእናትህ ብሩኬ እንደዚህ አትሆን። የራስህም ልጅ ከሆነች ኦኬ እኛ አያገባንም፣ ግን ልጅም ከሆነች በስነ ስርዓት እንትን ብለህ ሃይሚን ልቧን ድጋሚ አትስበራት። የምታደርገውን ነገር አድርግ። ሃይሚን እየጎዳት ነው። ሃይሚ ደግሞ አትጅለጥለጭ። አንቺም ቁርጡን ነገሩ ምን እንትን ትያለሽ? አይ ጉድ ብሩኬ ሃይሚንም አሳመናት። ሃይሚንም እኮ ውድ ሀገሬ ልጆች ጉድ እኮ ነው። እና ውድ ሀገሬ ልጆች ገና ጉድ እንሰማለን፣ ገና ጉድ እናያለን። ብሩኬ ጉድ ይዞ ይመጣል። እና ውድ ሀገሬ ልጆች ኢትዮጵያውያን፣ ኤርትራውያን ለቤት አዲስ ሲሆናችሁ ሰብስክራይብ፣ ላይክ እያደረጋችሁ ቤተሰብ ሁኑ። ላለሁ ወዶችዬ ሰላም አለይኩም ወራህመቱላሂ ወበረካቱ። ባባይ